ይህ ቪዲዮ የአብይ ጾም የመጀመሪያው ሳምንት ዘወረደ ተብሎ የሚጠራውን አባታችን ቀሲስ ዶክተር ቡዛየሁ እምባዬ ያቀርቡልናል። በጥሞና ለመስማት ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የማምላክ የቅድስት ኪዳነ ምሕረት የአስራትና የአደራ ልጆች፣ የሰማዕቷ ቅድስት አርሴማ ባለሟሎች፣ የቅዱሳን መላእክት፣ የጻድቃን የሰማዕታት ወዳጆች፣ ክቡራን ሊቃውንተ ቤተክርስቲያን፣ ክቡር አባታችን መላከ ሰላም መምህር ክብሩ የአንቀጸ ብርሃን ልደታ ለማርያም ቅድስት አርሴማ ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መላከ ሰላም አባ ኤፍሬም በቅዳሴው ስነ ስርዓት ሲያገለግሉን የቆዩ የተወደዳችሁ የእግዚአብሔር ቤተሰቦች፣ ወንድሞች፣ ዲያቆናት፣ ማህበረ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እንኳን ለቅድስት ኪዳነ ምሕረት ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን። እንኳን አደረሳችሁ። በቤታችን በአማላጅነቷ ስላልተለየችን እንደተሰጣት ክብርና ጸጋ ሞገስ ምስጋና ይድረሳል። እንደምን አደራችሁ? እንደምን ሰነበታችሁ? ሟይለ ጾሙን እንድንጀምር ከቅድስት ቤተ ክርስቲያን ከአጸደ መቅደሱ ለምስጋና ለቅዳሴው ስነ ስርዓት እንዲሁም ቃሉን እንድንሰማ በሰላምና በጤንነት ከክፉ ነገር ሁሉ ጠብቆ ስለሰበሰበን ስሙ ይክበር ይመስገን። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙለት። በመዝሙረ ዳዊት ምዕራፍ 2 ከቁጥር 11 ጀምሮ ያለ ኃይለ ቃል ነው። እንግዲህ እንደ ቤተክርስቲያናችን አስተምህሮ ቅዱስ ያሬድ የአርባውን ጾም ወይም የአብይን ጾም በ8 ሳምንታት ከፍለን እንድንገለገልበት ስርዓት ሰርቶልናል። በዚህም የተነሳ ከዛሬቱ ዕለተ ሰንበት ጀምሮ በተለይም ጾሙን ከምሽት ወይም ከሌሊት ጀምሮ ስለምንቀበለው እስከ ቀጣይ ቅዳሜ ያለው ዘወረደ ተብሎ ይጠራል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 10 ጀምሮ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ለማታው ተማሪ ምስጢር ሲገልጽለት እርሱ ከሰማያት ስለመውረዱ ነግሮታል። በዚህም ምክንያት ከሰማያት ከወረደው በቀር ወደ ሰማይ የወጣ የለም እያለ ሲነግረው እንደነበረ እናስተውላለን። ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ የሰው ልጅ በመበደሉ ምክንያት የሰው ልጅ ከበደል ለማንጻት ነፃ ለማድረግ ከጸጋው የተራቆተውን ጸጋው የተገፈፈበትን አዳምን ሊያድነው ከሰማያት የወረደው ክርስቶስ ኢየሱስ እንደሆነ አምላካውያት መጻሕፍት ይነግሩናል። በዘፍጥረት ምዕራፍ 3 ላይ እንደምንመለከተው የአዳምን ውድቀት ታሪክ ይተርክልናል። ቀዳማዊ አዳም በመበደሉ ምክንያት ያ በደል በዚያ በሳና ጌጋይ በዚያ በደል ምክንያት
የሰው ልጅ የሞት ፍርድ ተፈርዶበት ነበረ። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 5 ላይ ሞት በአንዱ በአዳም ምክንያት ከአዳም እስከ ሙሴ ድረስ ነገሰ ይላል። ሞት ነግሶ ስለነበረ ሞት በባርነት ነፍሳትን በሙሉ ወደ ሲኦል ያግዛቸው ስለነበረ ከሞት ባርነት ነፃ ያወጣን ዘንድ ከቅድስተ ቅዱሳን ከንጽሕተ ንጹሐን ከማምላክ ከቅድስት ኪዳነ ምሕረት ቃል ኪዳን ገብቶ ስለነበረ ተወለደልን። ምስጋና ይድረሰው። ትንቢት ስለነበረ ተወለደ። የአዳምን ሞት ተቀብሎ የሚሞትለት ካሳ የሚሆነው ሰው መሆን ሲችል ብቻ ስለነበረ ሰው ሆነ። በቀደመ ዘመን ከክርስቶስ ኢየሱስ በፊት የነበሩ 64 ትውልዶች ነበሩ። ቅድስና የነበራቸው ጊዜያዊ የሥጋ ቅድስና የነበራቸው ነበሩ። ነገር ግን በአዳም በደል ምክንያት ምንም እንኳን ጽድቅ የሰሩ ቢሆኑ እንኳን ነቢየ እግዚአብሔር ኢሳይያስ እንደተናገረ ጽድቃችን እንደ መርገም ጨርቅ ተቆጠረብን እንዳለ ምንም ጽድቅ ቢሰሩ ወደ ሲኦል ይጋዙ ነበረ። ከሲኦል ባርነት ሊያወጣው የቻለ ነቢይ አልነበረ። መላእክት አልተቻላቸው። የብሉይ ኪዳን መስዋዕት አዳምን ከሲኦል ሊታደገውና ነፃ ሊያደርገው አልቻለም። በእርግጥ በብሉይ ኪዳን የሚሰዋው የእንስሳት ስጋና ደም ጊዜያዊ የስጋ ድህነት ቢያስገኝ እንጂ ዘላለማዊ የነፍሳቸውን ድህነት ወይም ድህነት የሚያሰጥ አልነበረ። ምክንያት በአዳም ምክንያት የሰው ልጅ በሙሉ ሞት ተፈርዶበት ስለነበረ ከዚህ ሞት ሊያድነው የሚቻለው አዳም እንጨትን በልቶ ዕፀ በለስን በልቶ ስለሞተ በእንጨት ላይ እሱን ሊያድነው የሚቻለው እሱ ሊቀበል የሚገባውን ፍርድ ሊቀበል የሚቻለው ብቻ ነው። እሱ ሊሞት የሚገባውን ክርስቶስ ሞተለት። እሱ ሊሰቀል የሚገባውን ከኃጢአት የከፋውን ኃጢአት ከእግዚአብሔር መለየት በአዳም በደል ምክንያት ሰውና መላእክት አብረው የሚያመሰግኑበት ጊዜ አልነበረም። ቀድሞ አብረው ያመሰግኑ ነበረ። በኤደን ገነት በምስራቃዊው ስፍራ በሰሜን አዳም በደቡብ ደግሞ ሔዋን ሆና ትጸልይ ነበረ። ገነትን በምትገለባበጥ ሰይፍ በቅዱሳን መላእክት ሰይፍ እግዚአብሔር ካጠረ በኋላ ከኤደን ገነት አዳምን አውጥቶት ነበረ። ከዚያች ገነት የወጣ የተባረረ የተሰደደ ዘመኑን ሙሉ ሲቅበዘበዝ ቢኖርም ምንም እንኳን እድሜው ረጅም ቢሆንም ረጅም ዓመት መኖር የእግዚአብሔር መንግሥት ለመግባት ዋስትና አይሆንም። 930 ዓመት ኖሯል። ከዚህ ዓመት ውስጥ ግን 100 ዘመን ሙሉ ሲያለቅስ ቆይቷል፣ ሲያነባ ቆይቷል በኃጢአቱ ምክንያት። ስለዚህ እግዚአብሔር ወልድ ቃል ኪዳን ገባለት። በባህሪ አባቱ በአብ በሕይወቱ በመንፈስ ቅዱስ ፈቃድ አዳምን የወደቀውን አዳም ሊያድነው እግዚአብሔር ወደደ። ቃል ኪዳን ገባለት። ኪዳነ አዳም ይባላል። በመዝሙረ ዳዊት ምዕራፍ 88 ቁጥር 3 ላይ ኪዳነ ተካሄድኩ ምስለ ሕሩያኔ ከወደድኳቸው ጋር ከመረጥኳቸው ጋር ቃል ኪዳኔን አደረግኩ
ይላል እግዚአብሔር። ስሙ የተመሰገነ ይሁን። ምንም እንኳን በበደል የወደቀ ቢሆን አዳም በንስሐ ስለተመለሰ ይህ የጾም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 3 ላይ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት የጸለየበት ጊዜ ነው። ዲያብሎስን ድል ይነሳ ዘንድ፣ ስስትን ድል ይነሳ ዘንድ፣ ባለጸግነት በእርሱ ዘንድ የሥጋዊ ባለጸግነት ምድራዊ ሀብትና ብዕል ከንቱ መሆኑን ሊያስረዳ፣ ትዕቢትን በትሕትና ድል ይነሳ ዘንድ ክርስቶስ ኢየሱስ 40 መዓልትና 40 ሌሊት ጾመ ጸለየ። ይህ የጾም ጊዜ የንስሐ ጊዜ ነው። አዳም ንስሐ በመግባቱ ወደ እግዚአብሔር በመመለሱ እግዚአብሔር ወደ እርሱ ተመለሰ። እግዚአብሔር ፊቱን ወደኛ ይመልስ። አሜን በሉ። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። የኃጢአተኛውን ሞት እኔ አልፈቅድም ይላል በዘኍልቍ ምዕራፍ 23 ላይ እንደተገለጸው። በበለዓም ላይ አድሮ እግዚአብሔር ብዙ ትንቢት ተናግሯል። የሰውን ልጅ እንደሚያድን በነቢያቱ ላይ አድሮ ተናግሯል። በዘፍጥረት ምዕራፍ 9 ላይ እንደምንመለከተው ምድርን በንፍር ውሃ አጥፍቶ ነበረ። ዳግም ግን ምድርን በንፍር ውሃ እንዳያጠፋ፣ ሰው በበደሉ ምክንያት በንፍር ውሃ እንዳይጠፋ ኪዳነ ኖህ አለ። የተመረጠው ኖህ፣ እግዚአብሔር የወደደው ኖህ፣ ቃል ኪዳን ተገባለት። እሰይም ቀስትየ በውስተ ደመና፣ ቀስቴን በደመናት መካከል አደርግልሃለሁ፣ ከዚህ በኋላ ምድርን በንፍር ውሃ አላጠፋም አለ እግዚአብሔር። ውሃ ቀድሞም የእግዚአብሔር መንፈስ ያደረበት ነው። ዛሬ ስለ ጸበል፣ ስለ ጥምቀት ስናስታውስ በዮሐንስ ወንጌል ምዕራፍ 4 ላይ በወንጌሉ እንደተገለጠው ውሃ የተቀደሰ የእግዚአብሔር መንፈስ እንዲያድርበት አድርጎታል። እግዚአብሔር ሲፈጥረው ማለት ነው። በዘፍጥረት ምዕራፍ 1 ላይ ስንመለከት በጥንተ ተፈጥሮው ውሃ ከሰውነታችን ውስጥም ስንፈጠር ከፍተኛውን ክፍል የሚወስደው ውሃዊ አካላችን ነው። ውሃ ይበዛዋል ሰውነታችን። ውሃ የተፈጠረው እኛም ደግሞ ከተፈጠሩ ፍጥረታት ተፈጥረናል። ለምሳሌ ውሃን፣ እሳትን፣ አፈርን፣ ነፋስን ብናነሳ እነዚህ ቀድመው የተፈጠሩ ናቸው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ከተፈጠሩ ከሰባቱ ባህሪያት ቀዳማዊ የሆኑ 4ቱ ባህሪያተ ሥጋን ፈጥሮ እግዚአብሔር በእጆቹ አበጃጅቶን ስለመፍጠሩን ቅዱስ ዳዊትን ተናግሯል። በእጆቹ አበጃጅቶ የተፈጠረው አዳም አባታችን ቢበድልም አዳምን ሊያድነው ቃል ኪዳን ገባ። በየዘመናቱ እግዚአብሔር ቃል ኪዳን ገብቷል። ለአብርሃም የሚባርኩህን እባርካለሁ፣ የሚረግሙህንም ደግሞ እረግማለሁ አለ። አብርሃም የተመረጠ ሰው ነው። ዛሬ ስለ አብርሃም ስናነሳ አንድ ማስታወስ ያለብን አንድ ሰው አለ። በቅምር ሀገር ይኖር የነበረ ስምዖን ወይም በላዔ ሰብእ ተብሎ የሚጠራው። የትምህርታችን ርዕስ ተቀነዩ ለእግዚአብሔር በፍርሃት ነው አይደል? ለእግዚአብሔር በምን ተገዙ? በፍርሃት ተገዙለት ይላል። አብርሃም አባታችን ይህንን ቃል ኪዳን የተቀበለው በስሙ ሁሉ አሕዛብ የተባረኩበት ልጆቹ እነ ይስሐቅ እነ ያዕቆብ እና ትውልዱ በሙሉ ያ 64 ትውልድ በሙሉ የተባረከው እግዚአብሔር
በመረጣቸው በቅዱሳኑ በኩል ነው። በቅዱሳኑ በኩል አብርሃምን ስለባረከው አብርሃምን እንደባረከ ሁሉ ቅዱሳኑን እንደባረከ ያ እድል ተርታ ደርሶት አብርሃምም የተባረከ ሰው በመሆኑ እንግዶችን ይቀበል ነበረ። ለእግዚአብሔር መገዛታችንን ለእግዚአብሔር በፍርሃት መገዛታችንን የምንገልጠው ለባልንጀሮቻችን ባለን ፍቅርም ጭምር ነው። አይደለም እንዴ? ወደ ቤተ መቅደሱ ወደ ቅድስተ ቅዱሳኑ ስንቀርብ በሰጊድ ለእግዚአብሔር አምሃ እናቀርብለታለን። ስግደትን ስጦታ አድርገን እናቀርብለታለን። በፍርሃት እንሰግድለታለን። በፍርሃት እንዘምራለን። በፍርሃት እናስቀድሳለን። በፍርሃት ታቦታቱ ሲወጡ እያጨበጨብን እልል እያልን እናከብረዋለን። እግዚአብሔርን በፍርሃት ያከብር የነበረ አብርሃም አጋዕዝተ ዓለም ሥላሴ ተገልጠውለታል። አብርሃም እንግዶችን ተቀብሎ እንደሚያስተናግድ ሁሉ ስምዖን በኋለኛ ስሙ በላዔ ሰው በላ የተባለ 78 ነፍስ የበላው ሰውዬ እግዚአብሔር ባይለጸጋ አድርጎት ይኖር የነበረ ሰው ነው። ባይለጸጋ ነው። አንድ ሰው ባይለጸጋ በመሆኑ ብቻ የእግዚአብሔርን መንግስት የመውረሱ ወይም ያለ መውረሱ ጉዳይ አይወሰንበትም። በገንዘቡ ያወቀበት ሀብት ንብረቱን ለራሱ የሚያስፈልገውን ማንም ሰው ለቁመተ ስጋ የሚያስፈልገው ነገር አለ። ጥረህ ግረህ ብላ ብሏል አዳም። የላብህን አንጠፍጥፈህ ብሎታል አዳም አባታችንን። ስራ ክቡር ነው። ስራን ባርኮልን የሰጠ እግዚአብሔር ነው። በተሰጠን ነገር ግን ካወቅንበት በጎ ስራ የምንሰራበት ከሆነ እንጸድቅበታለን። ደግሞ ድህነት የእግዚአብሔርን መንግስት ለመውረስ ዋስትና አይሆንም። ዓይናችን ስለፈረጠ አካላችን ስለተቆረጠ አካለ ጎደሎ ስለሆነ የእግዚአብሔርን መንግስት አንወርስም። ይልቁንስ በጎ ስራ ስለሰራን እንጂ በጎ ስራ የምንሰራ ከሆነ እንጂ ምህረቱ ተጨምሮበት በቃል ኪዳን የሰጠን ምህረቱ ተጨምሮበት ካልሆነ በቀር የእግዚአብሔርን መንግስት ለመውረስ የሚቻለው ሰው አንዳች አይኖርም። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ መንፈስን ሁሉ ንገሩኝ አትመኑ ይላል አይደል? መንፈስን ሁሉ አትመኑ። አብርሃም ጋር ይቀርቡ የነበሩ ይመጡ የነበሩ ከማህበረሰቡ የሚመጡ ቤቱ የሚስተናገዱ ብዙ ሰዎች አሉ። አንድ ቀን በዘፍጥረት ምዕራፍ 18 ላይ እንደተገለጸው በቤቱ የተገኙት አጋዕዝተ ዓለም ሥላሴ ናቸው። ከቤቴ ግቡ በመምሪያ አድባር ዛፍ ስር አብርሃም አባታችን አጋዕዝተ ዓለም ሥላሴን ተቀበለ። ሦስቱን ሽማግሌዎች ተቀበለ። አጋዕዝተ ዓለም ሥላሴ ለእርሱ በረድኤት ሲገለጡለት ቤቱን ባርከውት መካን የነበረችውን ሳራ በዓመቱ ልጅ ትወልጃለሽ ብለው የምስራች ነግረው ነው የሄዱት። ስምዖን ቤት ግን ሥላሴን መስለው የመጡት ርኩሳን መናፍስት ናቸው። ስምዖን ቤት ርኩሳን መናፍስት መጡ። ቅድም እንዳነሳውላችሁ በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ተገለጸው መንፈስን ሁሉ መርምሩ፣ መንፈስን ሁሉ አትመኑ መርምሩ እንደተባለ መመርመር ሲቻለው ሰይጣን ከቤቱ ገብቶ እንደ እንግዳ በሶስት መናፍስት ተመስሎ ነው የገባው ከስምዖን ቤት ማለት ነው። ከዚያ በኋላ ማዕድ አቅርብ አሉት። ማዕድ አቅርብ ያሉት ግን ልጅህን ሰዋልን ነው። አብርሃም አንተ በእውነት ታማኝ ከሆን በቀደመ ዘመን አብርሃም አባታችሁ ልጁን ሰውቷል፣ አንተስ ለኔ ታማኝ ከሆን ልጅህን ሰዋልኝ ነው ያለ። ዛሬ በቤተ ክርስቲያን ስም የሚመጡ ብዙዎች አሉ። ካባውን ለብሰው ጥምጣሙን ጠምጥመው
አምመው የሚቀርቡ አሉ። ማንነታቸውን ሳንረዳ የት መጣሻቸውን ሳንለይ አንቀበላቸው። ከየት ነህ ከወዴት መጣ ልንል ያስፈልጋል። በተለያየ ትብታብ ውስጥ የገቡ ከማያውቁት ሰው ጋር ተጠግተው ብዙ አይነት ፈተና ውስጥ የገቡ የአጋንንት መጫወቻ የሆኑ የኛ ምዕመናን አሉ። መንፈስን ሁሉ ምን በሉ አትመኑ፣ ምን አድርጉ መርምሩ ይላል እና ይህንን ሳያደርግ ልጁን ሰዋ እና እውነት እኛን የምትወድ ከሆነ ከሰዋው ከልጅ ደም እጅህን አንስተህ ቅመስ አሉት፣ ብላ አሉት። እኛ ከመብላታችን በፊት አንተ ብላ አሉት። በላ፣ ልጁን በላ። አስቀድሞ 2 ልጆች ነበሩት ይላል። ቅድም በተአምረ ማርያም ላይ ስለተገለጸ ታሪኩን አርዝሜው አልነግራችሁም። ሰው በላ ሆነ፣ 78 ነፍስ በላ። መጨረሻ ላይ የደረሰው ከአንድ ነዳይ ሰውነቱ ከቆሰለ ሰውነቱ ከተላ ነገር ግን በውሃ ጥም ሰውነቱ ከዛለ ሰው ደረሰ። ያን ሰውን እንዲሁ ሊበላ ያቺ በወርቅ ባሽ ያሸበረቀ ጦር ይዟል፣ በአንጻሩ ቅል ይዟል። ጥቂት ውሃ ከቅሏ ግን የሚጠይቀው አንድ ያ የሚማጸነው ነዳይ ከሩቅ ቆሞ ይማጸነዋል። እሱ ተንደርድሮ ግን ሊበላው ነው የመጣው። ሲጠጋው ግን ከሽታው የተነሳ ተጸየፈው። በርቀት ሆኖ ድምፁን ይሰማ ነበረ። እሱ ቅሉን ተመልክቷል። ከቅሉ ውስጥ ውሃ እንደሚኖር ስለተረዳ እባክህ ከዚህ ከቅልህ ውስጥ ካለችው ውሃ ጥቂት ውሃ ጠጣኝ፣ ጉሮሮዬ ሊሰነጠቅ ደርሷል። ያችን ጥቂት ጥርኝ ውሃ እንድትሰጠኝ ብቻ እለምንሃለሁ አለው። 3 ጊዜ ተማጽኖታል። አስቀድሞ በኃያሉ አምላክ ሰማይና ምድርን በዘረጋው በእግዚአብሔር ስም ብሎ ተማጸነው፣ አለፈው። በመላእክት ስም በቅዱሳን ስም ብሎ ተማጸነው፣ አለፈው። በሶስተኛ ጊዜ ግን በእመቤታችን ስም ተማጸነው። እባክህ ስለ ወላዲተ አምላክ ስለ ድንግል ማርያም ብለህ ጥቂት ጥርኝ ውሃ ስጠኝ፣ ከዚች ጥቂት ውሃ ስጠኝ ብሎ ተማጸነው። 2 ጊዜ ቸል ያለው። ብዙም ጊዜ ሰይጣን ልቦናችንን ሲዘጋ የበላምን አይን መናፍስት እንደዘጉት እንዳያይ ከፊቱ ያሉ መላእክትን እንዳይረዳ እንዳይለይ እንዳደረገ ሁሉ እርሱ ስመ እግዚአብሔር ሲጠራ ስመ ቅዱሳን ሲጠራም እኮ መታዘዝ ይቻለው ነበረ። ግን ይህ መናፍስታዊ አሰራር ተሰርቶበት ስለነበረ ልጁንም በልቶ ስለነበረ ደም በእጁ ስላለ ልቡ ተሰልቦ ነበረ። ልቡ ተሰውሮበት ነበረ። አይምሮውን ስቶ ነበረ። እብድ ሆኖ ነበረ። ሰው በላ ሆኖ ነበረ። መጨረሻ ላይ ግን የወላዲተ አምላክ ስም ሲጠራ ከልጅነት ጀምሮ ይችን ስም ሲጠራ ሰምቻለሁ፣ ደግመህ በልልኝ አለው። ስለ እመቤታችን ስላለው ስለ ድንግል ማርያም ብሎ ስለተማጸነ መጣና ጥቂት ጥርኝ ውሃ ሰጠው። እንዲያውም የሚያልቅበት እየመሰለው ከጉሮሮው እንኳን ሙሉ ሳያርሰው ጥቂት ነው ጠብ ያደረገለት። ከዛ በኋላ የተንደረደረ ያ እብድ የነበረ ራሱን የሳተ 78 ነፍስ የበላ በላይ ሰብ ስምዖን ከዚህ በኋላ ምግብ አልበላም፣ ሰው ከምበላ እህል ውሃም ከምቀምስ ይቅርብኝ ብሎ ፍጻሜውን እግዚአብሔር ሲያሳምርለት ወደ ገዳም ገባ፣ ወደ በረሃ ገባ ይላል። እንግዲህ ገዳምን እንደምናስታውሰው በጾም ጊዜ ወደ ገዳም መሄድ መጸለይ በረከት እንደሚያስገኝ እናስተውላለን። እግዚአብሔር ልቦናውን መልሶለት በዚያ ሲጾም ሲጸልይ፣ ይህም ማለት ከምግብ ተከልክሎ ስለቆየ ሰውነቱ ደቆ ስጋው ከአጥንቱ ላይ ተጣብቆ ሞተ፣ አረፈ ይላል። እግዚአብሔር ምን ይላል? በለዓም የጻድቃንን ሞት እኔ ልሙት፣
ፍጻሜም እንደነርሱ ትሁን ይላል። የጻድቃንን ሞት ልንመኝ ይገባል። ፍጻሜያችንን እግዚአብሔር እንዲያሳምር። እግዚአብሔር የሚያየው ጅማሬን አይደለም፣ መሃል ላይ ያለንን ማዕከላዊ ደረጃ ላይ ያለንን የክርስትና እንቅስቃሴያችንን ብቻ አይደለም፣ የመጨረሻውን ወይም አጨራረሳችንን ነው የሚያየው። በማቴዎስ ወንጌል ምዕራፍ 27 ላይ በመጨረሻው ሰዓት ላይ ብዙ ዘመን ሙሉ በውንብድና የነበረው ሰውዬ በመስቀል ላይ ሆኖ የዳነው በክርስቶስ ምሕረት ነው፣ በፍርሃት ነው። በመስቀል ላይ ሆኖ በፍርሃት እንዴት ይህንን ሰው በደለኛ አይደለውን ሰው በደለኛ ትለዋለህ? አንተ አምላክ ሆንክ፣ እኔንም አድን፣ እኛንም አድን፣ ራስህንም አድን ያለውን ሰውዬ ያን ፈያታዊ ዘጸጋምን ገስጾት ነበረ። በመስቀሉ ላይ ሆኖ በፍርሃት ለእግዚአብሔር ተገዛ። የመጨረሻዋ ሰዓት ላይ ሆኖ ከአንደበቱ ላይ ክፉ አልወጣም። ቅዱሳን የምንላቸው እነ ጳውሎስ እኛ ጭንጋፎች ነን ይላሉ። እነ ኢዮብ እኛ ትቢያ ነን ይሉ ነበረ። ቅዱስ ዳዊት እኔ ትል ነኝ ይላል። በፍርሃት ራሳቸው ከአንደበታቸው የሚወጣው በጎ ነገር በመሆኑ ይጸድቃሉ። ጸድቀውማል። ከባርነት እግዚአብሔር አምላካችን ነፍሳትን ሁሉ ምርኮን ሲማርክ እነዚህ ሁሉ ተማርከው ከሲኦል ውስጥ ወጥተዋል። ታዲያ በመጨረሻ ይህ ሰው መልአከ ሞት መጥቶ ነፍሱን ከስጋው ከለየ በኋላ በጌታ ፊት ሲቀርብ የተመዘነለት የተቆጠረለት ያ 78 ነፍስ የበላው አይደለም፣ የመብላቱ ጉዳይ አይደለም። ለምን? በማቴዎስ ወንጌል ምዕራፍ 10 ቁጥር 40 እስከ 41 ላይ እንዲህ ይላል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል። እውነት እውነት እላችኋለሁ ከነዚህ መካከል በደቀ መዛሙርቶቼ ስም ቀዝቃዛ ጽዋ የሰጠ ዋጋው አይጠፋበትም ይላል። በዚህ ምክንያት ያቺ ቀዝቃዛ ጽዋ የሰጠው ተቆጥሮለት በድንግል ማርያም ምልጃ ገነትን ኋላ መንግሥተ ሰማያትን እንዲወርስ ሆነዋል። የእግዚአብሔር ስም የተመሰገነ ይሁን። ለዚህ ነው እመቤታችንን የምናከብራት። ሁልጊዜ በየዓመቱ የካቲት 16 ቃል ኪዳን ከልጇ ከኢየሱስ ክርስቶስ የተቀበለችበት ነው። በጌቴሴማኒ በአታክልቱ ቦታ ጌታ በተቀበረበት መቃብር ጎን ሆና ስታለቅስ የነበረችውን ከዮሐንስ ጋር ለ15 ዓመታት ስታለቅስ የነበረችውን እናቱን ድንግል ማርያምን ቃል ኪዳን ገብቶላታል። ስምሽን የጠራ ዝክርሽን የዘከረ እምርልሻለሁ ብሎ ቃል ኪዳን ገብቶላታል። በዚህም ምክንያት በዚህ ቃል ኪዳን ምክንያት በላይ ሰብን ያስማረች እናታችን ቅድስት ኪዳነ ምሕረት ሁላችንንም ታስምረን፣ ትውልዱን ታስምርልን፣ ልጆቻችንን ታስምርልን፣ ሀገራችን ኢትዮጵያን ታስምርልን፣ ዓለምን በሙሉ ታስምርልን። እናትነቷ ለሰው ልጆች ነውና አባታችን ሆይ ብለን የምንጠራው የእናቱን ልመና የሚቀበል የእናት ልመና ፊት አያስመልስ አንገት አያስቀለምስምና የእመቤታችንን ልመና ተቀብሎ ስለኛ በደል ሳይሆን ልክ በላይ ሰብን በደሉን እንዳይቆጠርበት እንደተደረገለት ሁሉ ስለ በደላችን ሳይሆን እንደ መሐሪነቱ እንደ ስራችን ሳይሆን እንደ ፍቅሩ ሁላችንንም እንዲመረን ቸርነቱ ትርዳ። ይህንን የመጀመሪያ ሳምንት ጾም የዝግጅት ጊዜ ነው። ቅድም ፕሪፓራቶሪ ሲል ሰምታችኋል አይደል? ይሄ የዝግጅት ጊዜ ነው ብሏልና በተለይ ሁለቱ ሳምንታት ሰውነታችንን በጾሙ የምናስለምድበት ጊዜ እንዲሆን እግዚአብሔር ሁላችንም ይርዳን። በጾም በጸሎት ቆይተን ዋይለ ጾሙን በሰላም እንዲያስፈጽመን እግዚአብሔር አምላካችን ሁላችንም ይርዳን። ወስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን።
አገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን፣ ይቀድስልን። እኛም በሰማነው በተማርነው እንኖርበት በቸርነቱ ይርዳን።